የመጡ ሰዎችን በፍጹም በህይወትህ ዌልካም እንዳትላቸው። ወደኋላ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ከጌታችን ላይ ባለ እምነት ከዛ ላይ ልብህ እንዲሸረሸር ልብህ እንዲከፈል ወደኋላ እንድትመለከት፣ እንደ ሎጥ ሚስት ወደኋላ እንድታይ፣ ወደ ሰዶም ወደ ገሞራ እንድትመለከት፣ እንደ እስራኤል ህዝብ ወደ ግብፅ እንድትመለከት፣ ወደ ዓለምና ወደ ሲስተማ ወደ አይን አምሮት ወደ ስጋ ፍቃድ እንድትመለከት የሚያደርጉን ሰዎች በምንም አይነት መልኩ በህይወት ላይ ዌልካም እንዳትላቸው፣ በፔጅ ላይ ዌልካም እንዳትላቸው። ምክንያቱም አንዳንድ ጊዜ ሰዎችን የምንቀርባቸውን ሰዎች መምረጥ ወይ የሚቀርቡንን ሰዎችን መምረጥ አለብን። ምክንያቱም የመጡ ሰዎች ሁሉ ለአንተ በጎነትን ነገር አያስቡም። ሩህሩሁ የዋሁ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ያዳነን ከዛ ከሚጠፋው ከድቅድቁ ጨለማ ከሚጠፋው ዓለም የጠራን በቅድስናና በጽድቅ ህይወት እሱን በሚመስል ህይወት በጸጋው እየረዳን እየደገፈን እንደ አባትነቱ እየመከረን እየገሰጸን በእውነተኛ አስተዳደግ እንድናድግለት እንጂ በአሮጌው ኑሯችን በቀድሞ በዓለም ሳለን በነበረው በትናንትና በቆሽ እንኳን ለሰዎች አይደለም እኛ ራሳችን እንኳን በምንጸየፈው ህይወታችን ደግመን እንድንኖርለት ጌታ ለዚህ ህይወት አልጠራንም። አቅም ጉልበት የሚሰጠን እግዚአብሔር ነው። በጸጋው የሚደግፈን እግዚአብሔር ነው። እኔንም አንተንም ወንድሞቼንም እህቶቼንም የጌታ ጸጋ ስለረዳን ብቻ ነው የቆምነው። ማንም በራሱ ኃይልና ብርታት የቆመ የለምና ለእግዚአብሔር ክብር ይሁን። ስለዚህ አጭር ጸሎት እንጸልያለን። እናመሰግናለን የተወደድክ ቅዱስ አባት፣ የፍጥረታት ሁሉ ጌታ ይሆንክ፣ ክብርና ገናንነት ሞገስና ኃይል ከዘላለም እስከ ዘላለም በዙፋን ላይ ለተቀመጥከው ለአንተ ክብርን ምስጋናን እናቀርባለን እናመጣለን። ቅዱስና ገናና የሆነው ስምህ ከምድር እስከ አርያም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በምድር በፍጥረት አንደበት ሁሉ የተመሰገነ ይሁን። ጌታ ሆይ እጅግ አድርገን እናመሰግናለን። ህዝብህን እስራኤልን ከግብፅ ምድር ስታወጣው በግብፅ በነበሩበት የህይወት ስርዓት እንዲኖሩ ሳይሆን አዲስን የህይወት ስርዓትን በሲና ተራራ ላይ ሰጥተህ የህይወትን መተዳደሪያ የሆነው ቃልህን ሰጥተህ በደመና ስትመራው ከአለት ላይ ውሃን ስታፈልቅለት እግዚአብሔር በጌታ በኢየሱስ ክርስቶስም ተአምራቶችና ምልክቶችህን ሁሉ በድንቅ ምድር በጣኔዎስ በረሃ እያሳየ ህዝብህን በክብር ወደ ከነአን ምድር ያገባኸው በአንተ የህይወት ስርዓት ልታኖረው ነው። ነገር ግን የተደረገላቸውን ፈጥነው ረሱ ይላል። ጌታ ሆይ በሰው ታሪክ ውስጥ ይሄ ነው ያለው። እስራኤል የተደረገለትን ፈጥኖ ረሳ። ባሪያህ ሙሴ እንደተናገረው ፈጥነው ረሱ። በመሪባ በቃዴስ በርኔ በነበረ በጥል ክርክር በተደረገበት በዛዋ ወንድሙ አሮንና ሙሴ እንኳን ስላልቀደሱ ይህንን ህዝብ ይዘህ ከነአን አትገባም ብለሃልክ። ጌታ ሆይ ተቆጣህ፣ ተመረርክ፣ አስቆጡህ፣ አስመረሩህ። ለእኛም ለትምህርታችን ይሆን ዘንድ ምሳሌ ይሆንልን ዘንድ ይህ ተጻፈ ብሎ ቅዱስ ጳውሎስ ጽፎልናል። ጌታ ሆይ እባክህ እንለምንሃለን። ትናንትና ከየት እንዳወጣህ እናውቃለን። ከምን አይነት የህይወት ስርዓት እንዳወጣኸኝ አውቃለሁ። ወንድሜ ሮቤልን ከየት እንዳወጣሁ ታውቃለህ። እህቴ ሰብሊን ከየት እንዳወጣህ ታውቃለህ። እዚህ ውስጥ በስሜ የታመኑ በክንፎች ጥላ ውስጥ ያረፍን ሰዎች ከየት እንዳዳንከን ከምን አይነት ህይወት ውስጥ እንዳወጣህን እናውቃለን። አንረሳውም። የእግዚአብሔር ልጅ ኢየሱስ አንረሳውም። ያደረግክልንን በጎነት አንረሳውም። የተወደድንበትን ዘላለማዊ ፍቅርህን አንረሳውም። የተማርንበትን ዘላለማዊ ምሕረትህን አንረሳውም። የዳንበትን ዘላለማዊ የሆነውን የአንተን የጸጋን ባለጠግነት አንረሳውም። ጌታ ሆይ ይህንን እንድንረሳው ሊያደርግ የሚችል ሀሳብ ወደ ጆሮአችን እንዳይገባ ወደ ልባችን እንዳይገባ ተጸንሶ እንዳይቀር ጌታ ሆይ አንተ ያደረግክልን ነገር እንደ ቀላል ነገር እንዳንቆጥረው አቤቱ እንድትረዳኝ፣ ወንድሜ ሮቤል እንድትረዳው፣ እህቴ ሰብሊ እንድትረዳ፣ እኔ እንድትረዳ፣ በስሜ የተጠራን ህዝብ እንድትረዳን በስምህ እንጸልያለን። ጌታ ሆይ ፈጥነው ረሱ ይላል ቃልህን። ፈጥነው ረሱ። ያደረክላቸውን ፈጥነው ረሱ። የመላእክትን እንጀራ በልተው ፈጥነው ረሱ። ከአለት ላይ ውሃን አፍልቀ ፈጥነው ረሱ። ከግብፅ ምድር ባህርን ከፍል አሻግራቸው ፈጥነው ረሱ። ፈርዖንን ከነሰራዊቱ በኤርትራ ባህር አስጥመህ እነሱን በድንቅ በደረቅ አሻግራቸው ፈጥነው ረሱ። አቤቱ ጌታ ሆይ ያደረክልን ነገር ፈጥነን እንዳንረሳ ስለ ስምህ በልባችን እንዲታጠብ በኢየሱስ ክርስቶስ እጸልያለሁ። የዋሁ ጌታ አትጣለን። ሩህሩህ ጌታ አትጣለን። ወንድሜ ሮቤልን አትጣለው። ጌታ ኢየሱስ ሆይ አንተ እጅ ላይ መጥቶ ማንም አይወድቅም። እኛንን ከእጆች የምንወጣው፣ እኛንን አመፀኞቹ፣ እኛንን ፍቅርን የምንዘነጋ፣ እኛንን ውለታን የምንዘነጋ። ጌታ ሆይ በስምህ ጸልያለሁ ስለ ወንድሜ ስለ ሮቤል። ጌታ ቅድም የሰማሁትን ድጋሚ እንዳልሰማው ወንድሜ መጽናናት ቢያስፈልገው መዝሙር እንጂ የነዋይ ደበበን ዘፈን በመስክፈት ወደኋላ በመመለስ ጌታ ኢየሱስ አንተን እንደገና ደግሞ እንዳያሳዝንህ እንድትረዳው በቀሪ የህይወት ዘመኑ
ቀኝህና የፊት ብርሃን እንዲበራለት በሚወጣበት በሚገባበት ሁሉ ከራሱም ስተት ከክፉ ሰዎች ምክር ከሰይጣን ወጥመድ ታድነው ዘንድ ታድነኝ ዘንድ ታድናት ዘንድ እህቴንም ወንድሞቼንም ታድነን ዘንድ በስምህ እንድትጋርደን እጸልያለሁ። በአንተ ታዛ ውስጥ እንድንኖር በአንተ በክንፎች ጥላ ውስጥ እንድንወጣ እንድንገባ ምስጋናና ዝማሬ አምልኮ እንዲበዛልን እንጂ ከዚህ የጎደለ የህይወት ስርዓትን እንዳንኖር እንድትረዳን በኢየሱስ ስም እጸልያለሁ። የእግዚአብሔር መንፈስ በጌታ በኢየሱስ ክርስቶስ ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ እንደተጻፈ ለወንድሜ ለሮቤል የኃይል መታደስ ይሆንለት፣ ለእኔም ለእህቴም የኃይል መታደስ ይሆንልን። በስምህ ለተጠራ ህዝብ የኃይል መታደስ ይሆንልን። ጌታ ሆይ አንተ ከለቀቅከን እንጠፋለን፣ አንተ ዝም ካልከን እንሞታለን፣ አንተ ከተውከን እንሞታለን። ግን ላትተወን ዝም ላትለን ላትጥለን ቃል ገብተህልናል። አልጥልህም ከቶም አልተውህም ብለህ ያልከው እንዳንተ ያለ አባት፣ እንዳንተ ያለ ወዳጅ፣ እንዳንተ ያለ ታዳጊ፣ እንዳንተ ያለ መድኃኒት፣ እንዳንተ ያለ የቅርብ አምላክ ማንንም አላየንም፣ ማንንም አናይም። ጌታዬ ሆይ እጅግ አድርገን እናመሰግናለን። ገናንነትና ክብር ለስም ይሁን በጌታ በኢየሱስ ክርስቶስና ስልጣን። እንደ ሎጥ ሚስት እግዚአብሔር ወደኋላ እንድንመለከት እንደ እስራኤል ህዝብ ወደ ግብፅ እንድንመለከት ሊያደርገን የሚፈጥን በስጋ ለባሾች ሁሉ ጀርባ ሆኖ የሚሰራ የክፋት መንፈሳዊያን ሰራዊት አለቆችና ጭፍሮች በጌታ በኢየሱስ በስም አድራሻችን የተመደቡ የትኞቹም ተረኛ መናፍስቶች የኢየሱስን አቅልለውብን የዓለምን ሊያከብዱብን፣ እግዚአብሔር ጽድቅን አቅልለውብን ኃጢአትን በልባችን ላይ ሊያከብዱብን ሊያነክሱብን የሚፈልጉ የክፋት መንፈሳዊያን ሰራዊት የሆኑ የአጋንንት ጭፍሮች ጉም በንፋስ እንደሚበተን ከወንድሜ ዙሪያ ከኔ ዙሪያ ከአካልህ ዙሪያ በልጅ በኢየሱስ ክርስቶስ የስም ስልጣን የተበተኑ እንዲሆኑ እጸልያለሁ። እግዚአብሔር በስምህ እጸልያለሁ በጌታ በኢየሱስ ስም። እግዚአብሔርም ንጋትም በሆነ ሰዓት የግብፃውያንን ሰራዊት በደመናና በእሳት አምድ ሆኖ ተመለከተ፣ የሰረገሎቻቸውን መሽከርከሪያ አሰረ፣ ወደ ጭንቅም አገባቸው ተብሎ በቅዱስ ቃል እንደተጻፈ እግዚአብሔር በስምህ እጸልያለሁ። በስም አድራሻችን ተመድበው የሚመጡ የክፋት መንፈሳዊያን ሰራዊት በአየር ላይ ስልጣን ያላቸው የጨለማው ዓለም ገዢዎች በስምህ ጉልበት በጌታ በኢየሱስ ስም ወደ ጭንቅ እንድታገባቸው በስምህ ጸልያለሁ። ወደ ጉድጓድ እንድታገባቸው በስምህ ጸልያለሁ። ወደኛ የሚያደርሳቸው አድራሻና ድልድይ እንዲቋረጥ ጸልያለሁ። ከወንድሜ ከሮቤል ላይ እንዲነሳ ጸልያለሁ። እግዚአብሔር ከበባ በስምህ ጉልበት እንዲበተን እጸልያለሁ። እርኩሰትን የሚያሰራ መንፈስ ከስምህ ጉልበት የተነሳ የተመታ እንዲሆን እጸልያለሁ። የአመፅን ምስጢር በስምህ ጉልበት እንመታለን። በኢየሱስ ክርስቶስ የስም ስልጣን ቅድስና አልባ አድርጎ በርኩሰት የሚመታ ዓለምንና በዓለም ያለውን ነገር እንድንወድ የሚያደርግ በኢየሱስ ክርስቶስ የስም ስልጣን የአጋንንት ጭፍራ በስምህ ጉልበት ከዙሪያው የተራገፈ ይሆን። አሜን። በኢየሱስ ስም አሜን። የተራገፈ ይሆን። አሜን። የተራገፈ ይሆን። ህይወቱን ይልቀቅ በኢየሱስ ክርስቶስም። አይምሮን ይልቀቅ፣ ልቡን ይልቀቅ። በስምህ ጸልያለሁ የእግዚአብሔር ልጅ ኢየሱስ። በስምህ እንጸልያለን የእግዚአብሔር ልጅ ኢየሱስ። አሁን ከዙሪያው እንደ ቅጠል የረገፈ ይሁኑ። የአጋንንት ሰራዊት የረገፈ ይሁን። በነፍስ በመንፈስ በስጋው ላይ የተጣበቀ ሁሉ በስምህ ጉልበት የረገፈ ይሆን። አሜን። በኢየሱስ ስም ይርገፍ። የረገፈ ይሁን በጌታ በኢየሱስ ክርስቶስና ስልጣን። የወንድሜን የሮቤልን ልብ አይምሮ እንዲለቅ በኢየሱስ ክርስቶስና ስልጣን ጸልያለሁ። የክፋት መንፈሳዊያን ሰራዊት ከከፍታ ላይ ሆኖ ትእዛዝ የሚሰጠውን አለቃውን መንፈስ በስምህ ጉልበት እቃወመዋለሁ። በኢየሱስ ስም በኢየሱስ ስም በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም የተነቀለ ይሁን፣ የተነቀለ ይሁን፣ የተነቀለ ይሁን። ከአይምሮና ከልቡ ላይ ከመንፈሱ ላይ የተነቀለ ይሁን በኢየሱስ ክርስቶስ የስም ስልጣን። ወደኋላ እንዲመለከት ወደኋላ እንዲያይ የሚያደርገው መንፈስ ወጣ በኢየሱስ ክርስቶስ ስም ስልጣን። ሂድ በኢየሱስ ስም። አሜን። ወንድማችን ልቀቅ በጌታ በኢየሱስ ክርስቶስ ስምና ስልጣን። ልቀቀውና ሂድ። አሜን። በመንፈስ ቅዱስ ኃይል የክፋት መንፈሳውያን ሰራዊት አሁን ከወንድማችን ላይ በኢየሱስ ክርስቶስ የስም ስልጣን የተነሳ እንዲሆን ጸልያለሁ። የተቃጠለ እንዲሆን ጸልያለሁ። በኢየሱስ ደም እቃወመዋለሁ። በኢየሱስ ደም እንቃወመዋለን። በኢየሱስ ክርስቶስ ደም እንቃወመዋለን። የዚህ ዓለም ገዢ መንፈስ የጨለማውን ኃይል ጉልበት በስምህ ጉልበት እንቃወመዋለን በኢየሱስ ስም። አሜን። በኢየሱስ ስም በኢየሱስ ስም። ህይወቱን ልቀቅ ሂድ በጌታ በኢየሱስ ክርስቶስ ምና ስልጣን። አሜን። ህይወቱን ልቀቅና ሂድ
አሜን። ሮቤልን አትበላውም። ሮቤልን አትበላውም። ሰይጣን አትበላውም። በጌታ በኢየሱስ ክርስቶስ ምና ስልጣን እንቃወማለን። በተሰጠን የልጅነት ስልጣን እንቃወማለን። ህይወቱን ልቀቅ፣ ህይወቱን ልቀቅ፣ ህይወቱን ልቀቅ። በጌታ በኢየሱስ ክርስቶስ ምና ስልጣን ይህ ብላቴና፣ ይህ ሰው፣ ይህ ወንድም የጌታ የኢየሱስ ክርስቶስ የክብሩ ማደሪያ ነው። የመንፈስ ቅዱስ ማደሪያ ነው። የመንፈስ ቅዱስ ማደሪያ ነው። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ደም ነፍስ መንፈስ ስጋው ተቀድሷል። እንደገና ወደ ርኩሰት፣ እንደገና ወደ መጠጥ፣ እንደገና ወደ ዘፈን፣ እንደገና ወደ ዓለም፣ እንደገና ወደ ርኩሰት አትስበውም። በኢየሱስ ስም እንቃወምሃለን። በኢየሱስ ስም እንቃወምሃለን። በኢየሱስ ስም እንቃወምሃለን። አሜን። በጌታ በኢየሱስ ክርስቶስ እና ስልጣን ለቀቀው። አሜን። በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ ኃይል ብርሃን የሆነ እግዚአብሔር መንፈስ አሁን በወንድሜ ላይ ከመምጣቱ የተነሳ እጅህና ቀኝህና የፊት ብርሃን በላው ላይ ከመብራቱ የተነሳ ወንድሜን እግዚአብሔር የዘላለም አምላክ ወንድማችንን የያዘ ክፉ መንፈስ አሁን ለቆት እንዲሄድ ዳግም ላይመለስ በስም ጉልበት አሁን እያዛጋው ባለበት ሳለ ደግሞ ህይወቱን ላይገዛ፣ ደግሞ ህይወቱን ላይገዛ፣ ደግሞ ህይወቱን ላያስር፣ ደግሞ ህይወቱን ላያስር እስራቱን በኢየሱስ ስም እንበጥሳለን። እስራቱን በመንፈስ ቅዱስ ኃይል እንበጥሳለን። እስራቱን በመንፈስ ቅዱስ እሳት አሜን እንበጥሳለን። በኢየሱስ ስም በጌታ በኢየሱስ ክርስቶስ እና ስልጣን አሜን። ክብር 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 ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር እጅግ አድርገን እናመሰግናለን። ለወንድሜ ነፃ መውጣት ስለሆነለት በኢየሱስ ክርስቶስ ምና ስልጣን ተዘልሎና አርፎ መቀመጥ ስለሆነለት እግዚአብሔር በስምህ ጸልያለሁ በኢየሱስ ክርስቶስም። ሃሌሉያ 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 አሜን። ወንድሜ ሮቤል ይሄን ቃል ከኔ በኋላ ትላለህ። እግዚአብሔር ይባረክ። ጌታ ኢየሱስን ታምነዋለህ አይደል? ማይክን ክፈትና ጌታ ኢየሱስን ታምነዋለህ አይደል? አምነዋለሁ። ጌታ ኢየሱስን ትወደዋለህ? እወደዋለሁ። የእውነት ትወደዋለህ? የእውነት እወደዋለሁ። እሺ እንደዚህ ትላለህ። ቀኝ እጅህን ልብህ ላይ ጫንና በኢየሱስ ክርስቶስም ብለህ ቀኝ እጅህን ልብህ ላይ ጫን። ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ እወድሃለሁ፣ እወድሃለሁ። እንደምትወደኝም አውቃለሁ፣ እንደምትወደኝም አውቃለሁ። በደል ኃጢአቴን ድፍረቴን ሁሉ ይቅር በለኝ። በፈሰሰው ደምህ አመፃዬን ሁሉ እጠበኝ። በቀሪ ህይወት ዘመኔ አንተ በእኔ ውስጥ እንድትኖር እኔም ከአንተ ጋር እንድኖር ጸጋህን አብዛልኝ። ደግፈኝ። ና በልቤ ግባ። ወድጄና ፈቅጄ በልቤ ላይ ሾመሃለሁ። ጌታ ኢየሱስ ና በልቤ ግባ። ና በልቤ ውስጥ ኑር። ድምፅህን አሰማኝ። ምራኝ። አስተምረኝ። የቀናውን መንገድ ምራኝ። ሰይጣንን ዓለምን ስራውን ሁሉ እክዳለሁ። ኢየሱስ ክርስቶስ የህይወቴ አዳኝና ጌታ እንደሆንክ በልቤ አምኜ በአፌ እመሰክራለሁ። በኢየሱስ ክርስቶስ ስም አሜን።